ዩክሬን ባለጸጋ ከሚባሉ ሀገራት መካከል አንዷ ናት። እንዲያውም በአንድ ወቅት የአውሮፓ የዳቦ ቅርጫት በሚል ስያሜም ትታወቅ ነበር። አሁን ደግሞ በሁለት ጎራዎች ፍትጊያ ከወዲያ ወዲህ የምትናጥ አሳዛኝ ሀገር ሆናለች። ለመሆኑ በዩክሬን እየሆነ ያለው ምንድን ነው? በአገሪቱ እየተደረገ ያለው ጦርነትስ ለምን ረዥም ጊዜን ወሰደ? የተወሰኑ ዓመታትን ወደ ኋላ ተጉዘን አሁን እየሆነ ካለው ጉዳይ ጋር በማስተሳሰር ውስን መረጃዎችን እንካችሁ ልንል ወደናልና ጥቂት ደቂቃዎችን ከኛ ጋር ያሳልፉ። የዩክሬን ታሪክ እንደ ሌሎች ሀገራት ታሪክ ሁሉ ረዥም ዘመናትን ወደ ኋላ የሚወስደን ቢሆንም እኛ ግን ለዛሬው ከታላቋ ሶቪየት ኅብረት መፈራረስ ወዲህ ያለው ብቻ ነው ለማየት የወደድነው። እንደ አውሮፓውያኑ አቆጣጠር 1991 በሁለት ጎራ ተከፍሎ ሲካሄድ የነበረው የቀዝቃዛው የዓለም ጦርነት በምዕራባውያኑ አሸናፊነት ተጠናቀቀ። ታላቋ ሶቪየት ኅብረትም ፈራረሰች። በዚህም ሩሲያና ዩክሬንን ጨምሮ 15 ሪፐብሊኮች ተፈጠሩ። በአሁኑ ጊዜ ሩሲያን እየመሩ የሚገኙት ቭላዲሚር ፑቲን ይህንን የሶቪየት ኅብረት መፈራረስ በአንድ ወቅት የክፍለ ዘመኑ ታላቅ የጂኦፖለቲካል ጥፋት ሲሉ ገልጸውታል። እናም ያኔ ሶቪየት ኅብረት እየፈራረሰች በነበረችበት ወቅት ዩክሬንም እንደ ሌሎቹ የሶቪየት ኅብረት አባል ሀገራት ሁሉ ራሷን ነፃ ሀገር የማድረግ እንቅስቃሴ ውስጥ ትገባለች። ሪፈረንደምም ይካሄዳል። በዚህ ሪፈረንደም ከዩክሬን ሕዝብ 84 በመቶ የሚሆነው ይህ ማለት ወደ 32 ሚሊዮን ሕዝብ ተሳተፈ። በውጤቱም ከፍተኛ የሆነ የግብርና ምርት አምራች፣ ለብዙ አካባቢዎችም የምግብ ምንጭ የሆነችው የዳቦ ቅርጫት በሚል ስያሜም የምትታወቀው ዩክሬን ከ92 በመቶ በላይ በሆነው መራጭ ዘንድ ነፃ ሀገር እንድትሆን በሚል ተወሰነ። ዩክሬንም እንደ ሌሎቹ የቀድሞ ሶቪየት ኅብረት አባል ሀገራት ሁሉ ራሷን የቻለች ነፃ ሀገር መሆኗን ይፋ አደረገች። ያኔ ዩክሬን ራሷን ነፃ አገር አድርጋ በወሰነችበት ወቅት ከፍተኛ የሆኑ የኢንዱስትሪ ተቋማት በወሰኗ ውስጥ ነበሩ። ከፍተኛ የሆነ የኒውክሌር ጦር መሳሪያ ክምችትም እንዲሁ። ይሁን እንጂ የእነኚህ የኒውክሌር ጦር መሳሪያዎች ዋና የመቆጣጠሪያ ጣቢያ የሚገኘው በሩሲያ እጅ ነበር። በኋላ ላይ ሩሲያና ምዕራባውያን ሀገራት ለዩክሬን ነፃ ሀገርነት ውሳኔ እውቅና መስጠታቸውን ተከትሎ ዩክሬንም አብዛኛውን ከኒውክሌር የጦር መሳሪያ ጋር የተያያዙ ቁሶችን ለሩሲያ አስተላለፈች። እንደ አውሮፓውያኑ አቆጣጠር 1994 በቡዳፔስት በተደረገ ስምምነት ደግሞ ዩክሬን ቀሪ የኒውክሌር ጦር መሳሪያ ቁሶችን ለማስወገድ ፊርማዋን አኖረች። ያን ጊዜ ታዲያ በሩሲያና በዩክሬን መካከል የነበረው ግንኙነት ጥሩ የሚባል ነበር። ይሁን እንጂ ይህ ጥሩ የሚባል የሁለትዮሽ ግንኙነት ረዘም ላለ ጊዜ መዝለቅ አልቻለም። የቀዝቃዛው የዓለም ጦርነት በምዕራባውያን አሸናፊነት ተጠናቆ ሶቪየት ኅብረት ብትፈራረስም ሩሲያ ግን እንዲሁ በዋዛ የምትታይ ሀገር አልነበረችም። ጠንካራ፣ ዓለም ላይ ተጽዕኖ ማድረግ የምትችል የራሷ የሆነ ፍላጎትና ጥያቄዎች ያሏት ሀገርም ነበረች ናትም። በተለይ በሰሜን ጦር ቃል ኪዳን ድርጅት ኔቶ አማካይነት ያለው የምዕራባውያንና የአውሮፓ ኅብረት ተጽዕኖ በእጅጉ የሚያሳስባት አገር መሆኗም ግልጽ ነው። ለዚህ ደግሞ ዩክሬንን ከምስራቅ በኩል የሚያዋስኗት ፖላንድ፣ ስሎቫኪያና ሃንጋሪ በቀደመው ጊዜ ኮሚኒስት ርዕዮተ ዓለምን ይከተሉ የነበሩ ሀገራት ሲሆኑ እንደ አውሮፓውያኑ አቆጣጠር 2004 ጀምሮ ደግሞ ሦስቱም የአውሮፓ ኅብረትን ተቀላቅለዋል። እናም ይህን መሰል የምዕራባውያን መስፋፋት ሩሲያን ያሳስባታል። ሩሲያም እንዲሁ በተለይ የጥቁር ባህር አካባቢን የመቆጣጠር ፍላጎት አላት ነው የሚባለው። ከዚህ አካባቢ ደግሞ ከፍተኛ የሆነ ስትራቴጂካዊ ጠቀሜታ ያለው የክሬሚያ አካባቢ አንዱ ነው። ካለፉት 20 ዓመታት ወዲህ ሩሲያን በቀጥታ የሚሆን በተዘዋዋሪ እየመሩ የሚገኙት ቭላዲሚር ፑቲንም የዩክሬንን ነፃ ሀገርነት ለመቀበል ያዳግታቸዋል ይባላል። ፑቲን ታላቋን ሶቪየት ኅብረት እንደገና የመመስረት ውስጣዊ ፍላጎት አላቸውም ይላሉ አንዳንድ ተንታኞች።
ዩክሬን ራሷን ነፃ አገር በሚል ይፋ ካደረገችበት ጊዜ አንስቶ በርከት ያሉ መሪዎችን አስተናግዳለች። ታዲያ በዩክሬን ፖለቲካ የሀገሪቱ መሪዎች አፍቃሪ ሩሲያ ወይም አፍቃሪ ምዕራባውያን የመሆን ጉዳይ ሀገሪቱን ችግር ውስጥ ሲከታት ቆይቷል። ለዚህ ደግሞ እንደ አውሮፓውያኑ አቆጣጠር 2004 ላይ በዩክሬን የተደረገን ምርጫ እንደ ምሳሌ ማንሳት ይቻላል። በዚህ ወቅት የተደረገው የዩክሬን ፕሬዝደንታዊ ምርጫ የብዙዎችን ትኩረት የሳበ ነበር። በወቅቱ ለፕሬዝዳንታዊ ምርጫው 2 እጩዎች ቀርበው ነበር። አንደኛው ቪክቶር ያኑኮቪች የሚባሉ ሰው ሲሆኑ አፍቃሪ ሩሲያ ናቸው። እርሳቸው የዩክሬንንና የሩሲያን ግንኙነት ማጠናከር ይፈልጋሉ። ሁለተኛው እጩ ደግሞ ቪክቶር ዩሾንኮ ይባላሉ። እኚህ ሰው ደግሞ አፍቃሪ ምዕራባውያን ናቸው። የዩክሬንንና የምዕራባውያኑን ግንኙነት አጠናክራለሁ ነው የሚሉት። እንግዲህ ምርጫው እንዲህ ተጋግሎ በነበረበት ወቅት አፍቃሪ ምዕራባውያን የሆኑት ቪክቶር ዩሾንኮ ድንገት መመረዛቸው ተሰማ። ሕይወታቸውም አደጋ ላይ ወደቀ። እኚህ ሰው በወቅቱ ከአንድ ስብሰባ በኋላ የተመገቡት ምግብ ለመመረዛቸው ምክንያት ሳይሆን እንደማይቀር ይገመታል። በወቅቱ ሕመማቸው ሲብስ ወደ ኦስትሪያ ተልከው የተለያዩ የላቦራቶሪ ምርመራዎች ከተደረገላቸው በኋላ ዳዮክሲን በተባለ ነገር መመረዛቸው ተነገረ። በኋላ ላይ ዕድለኛ ሆነው ከሞት ተረፉ። ዩሾንኮ ከሞት ቢተርፉም በምርጫው ግን ድል አልቀናቸውም ነበር። ምርጫውን አፍቃሪ ሩሲያ የሆኑት ቪክቶር ያኑኮቪች ማሸነፋቸው ተነገረ። የሩሲያው ፕሬዝደንትም ለያኑኮቪች የእንኳን ደስ አለዎት መልእክት አስተላለፉ። በአንጻሩ በርካቶች ይህ ምርጫ ተጭበርብሯል በሚል ተቃውሞ ማሰማት ይጀምራሉ። የአውሮፓ ሕብረትም ለዩክሬኑ ምርጫ ሕጋዊ ዕውቅና እንደማይሰጥ ተናገረ። ለምን ቢባል አፍቃሪ ምዕራባውያንና ተመርዘው ከሞት የተረፉት ቪክቶር ዩሾንኮ በምርጫው ተሸንፈዋልና ነው ይላሉ አንዳንድ የፖለቲካ ተንታኞች። ይህንን ውዝግብ ተከትሎ ታዲያ በሺዎች የሚቆጠሩ ዩክሬናውያን ወደ አደባባይ በመውጣት ተቃውሟቸውን ማሰማት ጀመሩ። የአደባባይ ተቃውሞ ኦሬንጅ ሪቮሉሽን የብርቱካናማው አብዮት በመባል ይታወቃል። በመጨረሻ ላይ የዩክሬን ፓርላማ ምርጫው እንደገና እንዲደረግ ውሳኔ ላይ ደርሶ ምርጫው በድጋሚ ተካሄደ። በዚህ ወቅት ደግሞ ተመርዘው ከሞት የተረፉትና አፍቃሪ ምዕራባዊው ቪክቶር ዩሾንኮ አሸንፈው አገሪቱን መምራት ጀመሩ። ዩክሬንም የተረጋጋች መሰለች። እንደ አውሮፓውያኑ አቆጣጠር 2010 ላይ ደግሞ ሌላ ምርጫ ተደርጎ ከዚህ ቀደም ለፕሬዝደንትነት ተወዳድረው የተሸነፉትና አፍቃሪ ሩሲያ የሆኑት ቪክቶር ያኑኮቪች የ2010ን ምርጫ በማሸነፍ የዩክሬን ፕሬዝደንትነትን ቦታ ተቆናጠጡ። ሀገራቸው ዩክሬን ከሩሲያ ጋር ጠንካራ የሆነ ግንኙነት እንደምትፈጥርም አሳወቁ። ያኑኮቪች ፕሬዝዳንታዊ ምርጫውን ባሸነፉ በወራቸው ከሩሲያ ጋር አንድ ትልቅ የተባለን ስምምነት ተፈራረሙ። ቀደም ባለው ጊዜ በዩክሬንና ሩሲያ መካከል በተደረገ ስምምነት መሰረት የሩሲያ ባህር ኃይል በጥቁር ባህር ሰፍሮ ይገኝ ነበር። የዚህ ስምምነት መጠናቀቂያ ጊዜ ደግሞ እንደ አውሮፓውያኑ አቆጣጠር 2017 ነበር። ታዲያ አሁን ያኑኮቪች ከሩሲያ ጋር ባደረጉት ስምምነት መሰረት የሩሲያ ባህር ኃይል ለተጨማሪ 25 ዓመት በጥቁር ባህር አካባቢ ሰፍሮ እንዲቆይ ይፈቅዳል። በአንጻሩ ሩሲያ ደግሞ ለዩክሬን የምትሸጥላትን የተፈጥሮ ጋዝ ዋጋ በ30 በመቶ ለመቀነስ ተስማማች። ታዲያ ይህ የያኑኮቪች ከሩሲያ ጋር ያደረጉት ስምምነት በአብዛኛው ዩክሬናውያን ዘንድ ተቃውሞ ይገጥመዋል። ከረዥም ጊዜ ጀምሮ ዩክሬን ላይ የተለየ ፍላጎት ያላት አሜሪካም በዚህ ስምምነት አልተደሰተችም ነው የሚባለው። አሜሪካ እንደ አውሮፓውያኑ አቆጣጠር 1991 ዩክሬን ነፃነቷን ስታውጅ ቀድማ እውቅና የሰጠች ሀገር ናት። ሶቪየት ኅብረት ከፈራረሰች በኋላ በዩክሬን የሚገኝ የኒውክሌር ቁስ ስርዓት እንዲይዝ ዩክሬንና ሩሲያም
ከዚህ ከኒውክሌር ቁስ ጋር በተያያዘ ያሉ ጉዳዮቻቸውን እንዲፈቱ አሜሪካ ድጋፍ አድርጋለች። ቀደም ባለው ጊዜም የቸርኖቤል የኒውክሌር አደጋ በዩክሬን ሲፈጠር ችግሩን በመፍታት ረገድ አሜሪካ ከፍተኛ ድርሻ ነበራት። ዩክሬንም አሜሪካ ኢራቅን በወረረችበት ወቅት ጦሯን ወደ ኢራቅ ልካ ከአሜሪካኖቹ ጎን ሆነው እንዲዋጉ አድርጋለች። እናም አሜሪካ ዩክሬን ላይ የራሷ የሆነ ፍላጎት ያላት ሀገር ናት ይባላል። በተቃራኒው ሩሲያ፣ አሜሪካና የአውሮፓ ህብረት ሀገራት በዩክሬን የሚያደርጉትን ጣልቃ ገብነት ሁሌም ትቃወማለች። እናም የዩክሬኑ ፕሬዝደንት ቪክቶር ያኑኮቪች ከሩሲያ ጋር ያደረጉት አዲስ ስምምነት በአብዛኛው ህዝባቸው ዘንድ ተቃውሞን ሲያስተናግድ፣ አሜሪካም ደስተኛ አለመሆኗን ተከትሎ ሁኔታውን ለማርገብ አስበው ነው ይባላል ዩሮፒያን ዩኒየን አሶሲዬሽን አግሪመንት የአውሮፓ ህብረት ማህበር ስምምነትን እንደሚፈርሙ መናገር ይጀምራሉ። አንዳንዶች ይህ ስምምነት ዩክሬን የአውሮፓ ህብረት አባል እንድትሆን መንገድ የሚጠርግ ነው ይላሉ። ያኑኮቪች ታዲያ ይህንን የማህበር ስምምነት እንደሚፈርሙ መናገራቸውን ተከትሎ በርካታ ዩክሬናውያን ድጋፋቸውን ቸሯቸው። በኋላ ላይ የፊርማው ጊዜ ደርሶ ያኑኮቪች ይህንን የአውሮፓ ህብረት ማህበር ስምምነትን እንዲፈርሙ ሲጠየቁ ቃላቸውን አጥፈው አልፈርምም አሉ ነው የሚባለው። አንዳንዶች ያኑኮቪች ፊርማውን አልፈርምም ያሉት በሩሲያ ጫና ነው ይላሉ። ያኑኮቪች በስምምነቱ ላይ ፊርማቸውን አላስቀምጥም ማለታቸውን ተከትለው ደግሞ በ10 ሺዎች የሚቆጠሩ ዩክሬናውያን የፕሬዝደንት ያኑኮቪችን አካሄድ በመቃወም አደባባይ ወጡ። ፕሬዝደንት ያኑኮቪችም ከስልጣን እንዲለቁ ጠየቁ። ሁኔታው ጠንከር እያለ ሲሄድ ደግሞ የመንግስት የጸጥታ ኃይሎች ተቃዋሚዎቹ ላይ እርምጃ መውሰድ ጀመሩ። በዚህም በርካቶች ሕይወታቸውን አጡ፣ ንብረትም ወደመ። መጨረሻ ላይ ፕሬዝደንት ቪክቶር ያኑኮቪች እና ጥቂት ባለስልጣኖቻቸው ሀገር ጥለው ወደ ሩሲያ ተሰደዱ። ይህንን ተከትሎ ደግሞ የዩክሬን አካል በነበረችው ክሬሚያ ተቃውሞ ተቀሰቀሰ። የታጠቁ ኃይሎች ወደ ክሬሚያ ገብተው ክሬሚያን ተቆጣጠሩ። መጀመሪያ ላይ ሩሲያ እነኚህ የታጠቁ ኃይሎች ከኔ ጋር ግንኙነት የላቸውም ብትልም በኋላ ላይ ግን ክሬሚያ ወደ ሩሲያ መጠቃለሏ ተሰማ። የሩሲያው ፕሬዝደንት ቭላዲሚር ፑቲን የሩሲያ ኃይሎች ክሬሚያን የተቆጣጠሩት በክሬሚያና ደቡብ ምስራቅ አካባቢ የሚገኙ የሩሲያ ዜጎችንና የሩሲያኛ ቋንቋ ተናጋሪዎችን መብት ለማስጠበቅ ነው ሲሉ በይፋ ተናገሩ። ወዲያው በዩክሬን ግዛት ውስጥ በሚገኘው የዶንባስ ክልል ዶኔስክና ሉሃንስክ በሚባሉ አካባቢዎች ተቃውሞ ተቀሰቀሰ። እነኚህ ዶኔስክና ሉሃንስክ የሚባሉ የዩክሬን አካባቢዎች በአብዛኛው ሩሲያኛ ቋንቋ ተናጋሪ ዩክሬናውያን ሲሆኑ አፍቃሪ ሩሲያ ናቸው ይባላል። በኋላ ላይ በሩሲያ መንግስት ይደገፋሉ የሚባሉ አማጺ ኃይሎች በዚሁ በምስራቃዊ ዩክሬን ዶንባስ ክልል በዶኔስክና ሉሃንስክ አካባቢ ከዩክሬን መንግስት ጦር ጋር ውጊያ ጀመሩ። ዩክሬናውያን እንደሚሉት እነኚህን አማጽያን ሩሲያ ናት የምትደግፋቸው። በዶንባስ ክልል ያለውን ጦርነት ለማስቆም በሩሲያና ዩክሬን መካከል የተኩስ አቁም ስምምነት ተደረገ። ነገር ግን ወዲያው ስምምነቱ ተጥሶ እንደገና ለሁለተኛ ጊዜ ሌላ የተኩስ አቁም ስምምነት ቢደረግም ብዙ ሊዘልቅ አልቻለም። ለዚህ የተኩስ አቁም ስምምነት ዘላቂ ያለመሆን በምክንያትነት የሚጠቀሰው ዩክሬን የሩሲያ ኃይሎች ከዶንባስ አካባቢ ወጥተው አካባቢውን የዩክሬን መንግስት እንዲቆጣጠረው ስትፈልግ፣ ሩሲያ በአንጻሩ የዶንባስ አካባቢ ራሱን በራስ የማስተዳደር መብት ሊሰጠው ይገባል በሚል ትከራከራለች። እንደ ሩሲያ አባባል ይህ አካባቢ አብዛኛው ሕዝብ ሩሲያኛ ቋንቋ ተናጋሪና ራሱን በራስ ማስተዳደር የሚፈልግ ነው። በኋላ ላይ በጀርመኖች ሐሳብ አፍላቂነት አንድ የሰላም ዕቅድ ቀርቦም ነበር። ይህ የሰላም ዕቅድ በዶንባስ ክልል ራስን በራስ የማስተዳደር መብት ለመስጠት የአካባቢ ምርጫ ይደረግ የሚል ነው። በዚህ የሰላም ስምምነት ዕቅድ ላይ ታዲያ ዩክሬን አንድ ቅድመ ሁኔታን አስቀመጠች።
በዶንባስ ክልል ምርጫ ለማድረግ በአካባቢው ሙሉ የተኩስ አቁም ስምምነት ተደርጎ የሩሲያ ኃይሎችም ከአካባቢው ቀድመው ይውጡ፣ ከዚያም የአካባቢ ምርጫ ይደረግ አለች። ሩሲያ በአንጻሩ መጀመሪያ የአካባቢው ምርጫ ይካሄድ፣ ራስን በራስ የማስተዳደሩ ይቅደም የሚል ጥያቄን አቀረበች። በዚህ አለመግባባት ምክንያት ይህ የሰላም እቅድም ውጤታማ ሳይሆን ቀረ። የቀደሙት የዩክሬን ፕሬዝደንት ቪክቶር ያኑኮቪች ወደ ሩሲያ መሰደዳቸውን ተከትሎ ፔትሮ ፖሮሼንኮ የዩክሬን ፕሬዝደንት ሆነው ተመርጠው ነበር። ፖሮሼንኮ እንደ አውሮፓውያኑ አቆጣጠር ከ2014 እስከ 2019 ካገለገሉ በኋላ ደግሞ ቮሎዲሚር ዜሌንስኪ ዩክሬንን መምራት ጀመሩ። እኚህ ሁለት መሪዎች ፖሮሼንኮም ይሁን ዜሌንስኪ ደግሞ አፍቃሪ ምዕራባውያን ናቸው። የዩክሬንንና የምዕራባውያኑን ግንኙነት ማጠናከር ይፈልጋሉ ነው የሚባሉት። እንደ አውሮፓውያኑ አቆጣጠር 2019 ላይ ዩክሬን ከአውሮፓ ህብረትና ኔቶ ጋር ያላትን ግንኙነት ለማጥበቅ መሞክሯን ተከትሎ ደግሞ ጦርነቱ እንደገና ተባብሶ ቀጠለ። ከ2 ዓመት በፊት እንዲሁ ሩሲያ ዩክሬን ላይ አጠቃላይ ጥቃት ፈጸመች። ይኸው ያኔ የተጀመረው ጦርነት አሁን ድረስ አልቆመም። በጦርነቱ የተለያዩ አገሮች በቀጥታም ይሁን በተዘዋዋሪ እጃቸውን አስገብተዋል። ዩክሬን በዚህ ሁኔታ ሆና እስካሁን የኔቶም ይሁን የአውሮፓ ህብረት አባል አልሆነችም። ታዲያ ምዕራባውያኑ ዩክሬንን እስካሁን የኔቶም ይሁን የአውሮፓ ህብረት አባል እንድትሆን ያላደረጉት ለምንድን ነው? የብዙዎች ጥያቄ ነው። የዘርፉ የፖለቲካ ተንታኞች እንደሚሉት ለጊዜውም ቢሆን ምዕራባውያኑ ዩክሬንን የኔቶም ይሁን የአውሮፓ ህብረት አባል እንድትሆን ፍላጎት የላቸውም። ለዚህ የሚሰጠው ምክንያት ደግሞ አውሮፓ ህብረት ዩክሬንን አባል ቢያደርግ የዩክሬን ህዝብ ለተሻለ ህይወትና ለተሻለ ዕድል ወደ ሌላ የአውሮፓ ህብረት አባል ሀገር ይሰደዳል ወይም ይፈልሳል። አውሮፓውያን ደግሞ ይህ እንዲሆን አይፈልጉም። ኔቶ ደግሞ ዩክሬንን በዚህ ወቅት ተቀብሎ አባል ቢያደርጋት የኔቶ አባል ሀገራት የሩሲያ ጦር ዩክሬን ውስጥ እንዳለ ያውቃሉ። ስለዚህ ለዩክሬን የኔቶ አባልነት እንደሰጡ ወዲያውኑ በኔቶ የአባልነት ስምምነት መሰረት አንድ የኔቶ አባል ጥቃት ቢደርስበት በሁሉም የኔቶ አባላት ላይ ጥቃት እንደደረሰ ይቆጠራል በሚለው መሰረት ጦራቸውን ዩክሬን ውስጥ አስገብተው ከሩሲያ ጋር ፊት ለፊት መቅጠም አለባቸው። ይህ ደግሞ እጅግ ከባድ ነው። የዩክሬን ሩሲያ ጦርነት አሁን ላይ ደግሞ አንድ አዲስ ጉዳይን እያስተናገደ ይገኛል። በዩክሬን ሩሲያ ጦርነት ላይ ትልቅ ሚና የነበራት አሜሪካ ፕሬዝዳንቷ የነበሩትን ጆ ባይደንን አሰናብታ ዶናልድ ትራምፕን እንደገና ፕሬዝዳንቷ አድርጋ መርጣለች። የዶናልድ ትራምፕ በድጋሚ የአሜሪካ ፕሬዝዳንት ሆኖ መመረጥ ደግሞ ለዩክሬን መንግስትና መሪዎች ዕዳን ይዞባቸው የመጣ ይመስላል። ዶናልድ ትራምፕ በዩክሬን ሩሲያ ጦርነት ላይ ያላቸው አመለካከት ከቀደሙት የአሜሪካ ፕሬዝዳንቶች የተለየ እንደሆነ ነው የሚነገረው። እንዲያውም ለሩሲያ ዩክሬን ጦርነት ተጠያቂዋ ራሷ ዩክሬን መሆኗን እስከ መናገር ደርሰዋል። ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት በአሜሪካ የተደረገላትን በብዙ ቢሊዮኖች የሚገመት ድጋፍ አሁን ላይ ለአሜሪካ መመለስ አለባት እስከ ማለትም ደርሰዋል ነው የሚባለው ዶናልድ ትራምፕ። እናም የሩሲያ ዩክሬን ጦርነት ማብቂያው መቼ ነው፣ በምን ሁኔታ ይጠናቀቃል የሚለውን አሁን ላይ እርግጠኛ ሆኖ መናገር የሚችል የለም። እኛ ግን በዩክሬን አጠቃላይ ሁኔታ እንዲሁም ከሩሲያ ጋር ስለምታደርገው ጦርነት አስመልክተን ያዘጋጀነውን በዚህ ያጠናቀናል። በቀጣይ በሌላ ዝግጅት እስክንመለስ ሰላም ቆዩን።